እስቲ እነዚህን 5 ጥያቄዎች እናያቸው። udacity.com ብለን ብራውዘራችን ላይ በምንጽፍበት ጊዜ ብራውዘራችን ከዩዳሲቲ ሰርቨር ጋር በኤችቲቲፒ አማካኝነት ኮሚኒኬት ያደርጋል ወይ ነው። በትክክል የተለያዩ ሲስተሞችን በመጠቀም ከዩዳሲቲ ሰርቨር ላይ ዌብሳይቱን ያመጣልናል። ብራውዘራችን ለሰርቨሩ ጥያቄ ጠይቀዋል፣ ሰርቨሩ ደግሞ ለብራውዘራችን መልስ ይመልስለታል በኤችቲቲፒ አማካኝነት። መልሱ ምንድነው የሚሆነው? የኤችቲኤምኤል ፋይል ማለት ነው። ስለዚህ ሁለተኛው ጥያቄም ትክክል ነው። ሶስተኛው ጥያቄ ብራውዘራችን ዩዳሲቲ ዌብ ሰርቨር ላይ የሚያገኘውን ሁሉንም ፋይሎች ኮፒ ያስቀምጣል ወይ? ትክክል አይደለም። ብራውዘራችን የሚያስፈልጉንንና የጠየቅነውን ፋይሎች ብቻ ነው ኮፒ አድርጎ ወደ ኮምፒውተራችን የሚያመጣልን ማለት። አራተኛው ጥያቄ የሚለው ደግሞ ትክክል ነው። ይሄኛው በኤችቲኤምኤል ፋይል ውስጥ ያለውን ኢንፎርሜሽን ብራውዘራችን በሚያነብበት ጊዜ ከዩዳሲቲ ዌብ ሰርቨር ወይም ከተለያዩ ዌብ ሰርቨሮች ፋይሎችን ያመጣልናል ነው የሚለው። አምስተኛ ጥያቄ ሁሉም ዌብ ብራውዘራችን ላይ ዲስፕሌይ የሚሆኑ ነገሮች ከዩዳሲቲ ዌብ ሰርቨር ነው የሚመጣው ነው የሚለው። ትክክል አይደለም። ከዩዳሲቲ ዌብ ሰርቨር ላይ ብቻ ሳይሆን ከተለያዩ ዌብ ሰርቨሮች ላይ ፋይሎችን ዲስፕሌይ ሊያደርግ ይችላል። ፕሮግራሚንግን ለመጀመር ስናስብ ኤችቲኤምኤል ኮዲንግ ዌብ ዴቨሎፕመንት በጣም መሰረታዊ ነገር ነው። ለምን ይጠቅማል? ወዲያው የምንሰራቸውን ኮዶች እዛው ላይ ማየት እንችላለን። በተጨማሪም በጣም ቀላል ነው። በፕሮግራሚንግ ጊዜ እነዚህ መሰረታዊ ነገሮች ማወቅ ይገባናል። አንደኛው ሲንታክስ ነው። ሲንታክስ ማለት የግራመር ህግ ማለት ነው። በቋንቋ ውስጥ ያለውን የግራመር ህግ ማለት ነው። ለምሳሌ እንግሊዘኛ ቋንቋ ውስጥ እንዳለው ግራመር the dog ran through the yard፣ ግን dog yard ran the through አይባልም። ትክክል ግራመር አይደለም። በዛ ላይ ትርጉም አይሰጥም። ፕሮግራመሮች ሲንታክስ ኤረር የሚሉት ይሄንን ነው። በፕሮግራሚንግ ጊዜ የየራሳቸው ህግ አላቸው፣ ልክ እንደ ቋንቋ ማለት። አዲስ ቋንቋ በምንለምድበት ጊዜ እነዚህን የቋንቋ ህጎችን መማር አለብን፣ የተፈጥሯዊ ቋንቋዎችንም ጨምሮ ማለት። ተፈጥሯዊ ቋንቋዎችን እንደ አዲስ በምንማርበት ጊዜ እነዚህን ህጎች ማወቅ እንዳለብን ሁሉ በፕሮግራሚንግም ጊዜ እነዚህ ፕሮግራሚንግ ቋንቋዎችን ወይም ኮዲንግ ማወቅ ይገባናል። ሌላው ማወቅ ያለብን ፎርማሊዝም ነው። ፕሮግራመሮች ኮምፒውተሮች ስቱፒድ ናቸው ብለው ያስባሉ። ይህን የሚሉት ኮምፒውተሮች ቃላቶችን መገመት ስለማይችሉ እያንዳንዷን ቃል በትክክለኛው ቦታ ላይ መቀመጥ ስላለባቸው ነው። ምክንያቱም ኮምፒውተሮች አይገምቱም ምን ለማለት እንደፈለጋችሁ፣ የጻፍነውን ብቻ ነው የሚቀበሉልን። ለምሳሌ በኤችቲኤምኤል ውስጥ ታይትል ብለን መጻፍ ፈልገን ልክ እንደዚህ በትክክል ታይትልን ብለን መጻፍ አለብን። ለምሳሌ ተሳስተን ኤልቲኢ ብለን ብንጽፍ ኤረር ነው የሚያደርግብን። ኮምፒውተሩ ታይትል ብለን ልንጽፍ እንዳሰብን አይገምትልንም። በፕሮግራሚንግ ጊዜ አውቶ ኮሬክት የሚባል ነገር የለም። ሌላው ኔስቲንግ የሚባለው የፕሮግራሚንግ አልጎሪዝም ነው። ኔስቲንግ የምንለው አንድ ፕሮግራሚንግ ቋንቋ ውስጥ አንዱ ውስጥ ተካቶ ሲገባ በኦርደራቸው መሰረት ማለት ነው። ለምሳሌ ጄሲካ እና እኔ ቡና በምንጠጣበት ጊዜ ትላንትና ቦብ ሜሪ በጣም ጥሩ ፕሮግራመር ናት ብሎ ነገረኝ አለች ጄሲካ። የዚህ አይነት ስቴትመንቶችም ፕሮግራሚንግ ውስጥ እናገኛቸዋለን። ምናልባት ይሄ የተወሳሰበ ሊሆን ይችላል፣ በፕሮግራሚንግ ጊዜ ግን ቀለል አድርገን እናየዋለን። የመጨረሻ በጣም ብዙ መረዳትና መቀበል የምንችልባቸው የተለያዩ ረዳቶች አሉ። ለምሳሌ ኢንተርኔት፣ ጉግል፣ ዌብሳይት፣ ቢንግ፣ በጣም ብዙ ሰርች ኢንጂኖችና የተለያዩ ሪሶርሶችን የያዙ ዌብሳይቶች አሉ። ከነሱ ማግኘት እንችላለን። ለምሳሌ ዶክመንቴሽን፣ የተለያዩ ፒዲኤፎች፣ ቱቶሪያሎች፣ ልክ እንደዚህ አይነት ቪዲዮዎችን ከተለያዩ ዩቲዩብ ኦር ሰርች ኢንጂኖች ማግኘት እንችላለን። ሌላው የምናየው ፕሮግራሚንግ ላንጉጆች በሚጻፉበት ጊዜ ኦልሞስት ሁሉም በሚባል ደረጃ የሚጻፉት በቴክስት ፋይል ነው። ለምሳሌ ይሄንን ስናይ ቴክስት የምንለው ጀስት ካራክተሮች ስብስብ ነው። ቁጥሮች ሊሆን ይችላሉ፣ ፊደሎች ሊሆን ይችላሉ፣ ስፔስ ሊሆን ይችላል፣ ምህጻረ ቃላቶች ሊሆን ይችላሉ እና ትምህርተ ጥቅሶች ሊሆን ይችላሉ፣ ሲምቦሎች ሊሆን ይችላሉ። ፎቶ ወይም ከለር ወይም ቪዲዮዎች በውስጣቸው አይዙም ቴክስት ፋይሎች። በኦልድ ፋሽን የምንጽፋቸውን ማንኛውንም አይነት ጽሁፎች ቴክስት ፋይል እንላቸዋለን። ኤችቲኤምኤል ፕሮግራሚንግ ጀስት ቴክስት ብቻ አይደለም፣ በውስጡ አልጎሪዝም እና የተለያዩ ሲስተሞች ይኖሩታል። ለምሳሌ ጽሁፍ ተቀብሎ ወደ ሚውዚክ ኖታ የሚቀይርልን ዌብሳይት ሊሆን ይችላል፣ ወይም ደግሞ ጽሁፎችን ተቀብሎ ወደ ሳይንቲፊክ ኖቴሽን የሚቀይርልን ሊሆን ይችላል፣ ወይም ደግሞ የሰጠነውን ቴክስት ወደ ስፕሪድሺት የሚቀይርልን ሊሆን ይችላል።
ምናልባት ይህንን ኤችቲኤምኤል ስናይ በጣም የሚያወዛግብ ሊሆን ይችላል። ዌብ ብራውዘራችን ያንን ቴክስት ፋይል ተቀብሎ ወደ የሚፈለገው አውትፑት ያወጣልናል ማለት ነው። ለምሳሌ ይሄኛው ብራውዘራችን ላይ የምናየው ዌብ ፔጅ ኮዱ ይሄ ነው። የሚያመጣው ኢሜጅ ከዚህኛው ሰርቨር ላይ ነው ማለት ነው። ብራውዘራችን ከዛ ሰርቨር ላይ ኢሜጁን ዳውንሎድ አድርጎ ያሳየናል። የተለያዩ የፕሮግራሚንግ ቴክስት ኤዲተሮች ይገኛሉ። እነዛን ቴክስት ኤዲተሮች በመጠቀም ኮድ ማድረግ እንችላለን። ኮድ በምናደርግበት ጊዜ የተለያዩ ከለሮችን ያመጣልናል። እሱ ሲንታክስ ሃይላይቲንግ ይባላል። የጻፍነውን ኮድ ሴቭ በምናደርግበት ጊዜ መጨረሻ ላይ ኤክስቴንሽኑ .html ብለን ሴቭ ማድረግ አለብን። ከፊቱ የሚገኘውን ስም የፈለግነው ማድረግ እንችላለን።